ሰሞኑን ሦስቱ ኃያላን ክፉኛ ተከሳክሰዋል። አለ የተባለ ከባድ መሳሪያ ተተኳኩሰዋል። አገር አቋራጭ ሚሳኤል ተለዋውጠዋል። ግን ከሦስቱ አገሮች የሞተው ሰው አንድ እንኳ አይሞላም። በእርግጥ ፋርስ አውራዎቿን አታለች። ግን አንዱ ሲወድቅ ቤንች ላይ የተቀመጠው ወደ ሜዳው እየሮጠ ይገባና ጨዋታውን ያስቀጥለዋል። በአንጻሩ እኔና እናንተ የምናውቃት ሀገር ውስጥ ጦርነት ሲከሰት የሚከተለውን አስቡት። በጥቂት ወራት ውስጥ ግማሽ ሚሊዮን እምሽክ ይላል። ከመዓት የሚሰውር መደበቂያ የለ፣ ሸልተር የለ፣ ሚሳኤሉን ወደ ርችት የሚቀይር አይረንዶም የለ። የተተኮሰው ሁሉ አይስትም። የሚባክን ሕይወት እንጂ የሚባክን ጥይት የለም። ጦርነቱን አልጀዚራ ሳይዘግበው፣ ቢቢሲ ሳይመዘግበው፣ ለዓለም ዜና ሳይበቃ ይካሄዳል። አልፎ አልፎ አምባሳደሮች ብቅ ብለው ዊ አር ዲፕሊ ኮንሰርንድ የምትል የሻገተሽ ቃል ጣል አድርገው ይሰወራሉ። ሀብታም አገሮች በኤምባሲያቸው በኩል ዜጎቻችን በዚህ ስፍራ ላይ እናጅሬ እየተፈሳፈሱ ስለሆነ ተባራሪና ፍንጣሪ እንዳያገኛችሁ ተጠንቅቃችሁ ፈታ በሉ እያሉ ያውጃሉ። አገር በቀል ዩቲዩበሮች ብቻ በዛሬው ውጊያ እንትን ሸለቆ ላይ ተቆርጦ የቀረ 7000 ተዋጊ ተደመሰሰም እያሉ ደም ያቀለመው ፍራንካ ይለቅማሉ። ቤት ባፈራው ጦርነታችን ሳቢያ የሚቆም መርከብ የለ። የዓለም ኢኮኖሚ አይበርደው አይሞቀው። የቡን ዋጋ ንሮ ዓለምም በአራራ ተማሮ ጦርነቱን ለማብረድ ሳይጥር ጦርነቱ በራሱ ጊዜ ይጠናቀቃል። የሚዋጋው ሲያልቅ ውጊያውም ያልቃል። ብቻ እምገርም ነው። የተረፈ ካለ በዓለምነህ ዋሴ አዋዜ ላይ ቀርቤ ተነትነዋለሁ። የማህበራዊ ሚዲያው ዛሬ የልደት ቀን መሆኑን አረዳኝ። አንድ ሰው 38 ዓመት ካለፈው በኋላ ልደት መርዶ እንጂ ብስራት ሊሆን አይችልም። ቀኑን ሙሉ ከባለንጀሮቼ መሃል አንዱ ወይም አንዷ ሰርፕራይዝ ያደርጉኛል ብዬ ጠበቅሁ። ወፍ የለም፣ ወንጭፍም የለም። ተስፋ ቆርጬ ራሴን እራት ለመጋበዝ ዲሲ ውስጥ ወደሚገኝ አንድ ዝነኛ የሐበሻ ሬስቶራንት ጎራ አልሁ። አንዱ በቀጥታ ከአዲስ አበባ ኦንላይን ጠመደኝ። ስንት ዓመት ሆነህ ባውቄ? 38 አልኩት። ትክክለኛውን ዕድሜህን የማትናገረው ምን ሆነ ነው? መንግሥት ትንሽ በዛ ብሎ ግብር እንዳይጥልብህ ፈርተህ ነው? ትክክለኛውን ዕድሜህን ስንት ገምተው ነው አልሁት። እንጃ ብቻ ከፎቶው ላይ መረዳት እንደሚቻለው ፊትህ የአልማዝ ኢዮቤልዩ ሊከበርለት የሚገባ አይነት ነው። ስነ ስርዓት አልሁት በንዴት ጦፌ። ኧረ ራስህ ስነ ስርዓት፣ ቀለም በወፍ ላባ እያጣቀስህ ግጥም የጻፍክ ሸባ 38 ነኝ ስትል ትንሽ ሸም አይቆነጥጥህም ብሎ ካደረኩት። በስተግራ የተቀመጡ ሁለት ተስተናጋጆች ወሬውንና ምግቡን ጎን ለጎን እያስኬዱ ሰማሁ። ብላ እንጂ ይላል አንደኛው። ዘጋይ ባክህ፣ እኔ ፍቅር ሲይዘኝ ከአንድ ክትፎ በላይ መብላት አልችልም። እራት ለማዘዝ ተዘጋጅቼ ነበር። ይሁን እንጂ በምግብ ላይ የተለያዩ ባዕዳን ነገሮችን ጨምረው ሲሸጡ የተገኙ ነጋዴዎች መታሰራቸውን የሚገልጽ ዜና ከፋና ዌብሳይት ላይ ሳነብ ዘጋኝ። በነገራችን ላይ ድሮ ልጅ ሆኜ በፖሊስ ፕሮግራም ላይ የምሰማው ዜና በቅቤ ውስጥ ሙዝ ቀላቅለው ሲሸጡ የተገኙ ነጋዴዎች በህብረተሰቡ ትብብር በቁጥጥር ስር ዋሉ የሚል ነበር። አሁን ሳስበው የዛ ዘመን ነጋዴዎች ይህን የሚያደርጉት ለክፋት ወይም ለትርፍ አልነበረም። ሳይንሱ እንደሚነግረን ብዙ ቅቤ መመገብ ኮሌስትሮል ያመጣል። በአንጻሩ ሙዝ ፖታሺየምን የመሳሰሉ ለጤና ጠቃሚ የሆኑ ነገሮችን ይዟል። ከዚህ አንጻር ካየነው ሙዝን ቅቤ ነው በሚል ይሸጡልን የነበሩ ነጋዴዎች ህብረተሰቡን ከኮሌስትሮል ለመታደግ በመሞከራቸው ሜዳሊያ እንጂ ቅጣት አይገባቸውም ነበር።
አሁን ያሉት አጭበርባሪ ነጋዴዎች ዓላማ ግን አይገባኝም። ባለፈው አንድ የጀሶ እንጀራ በልቼ 2 ቡልኬት ተጸዳዳሁ። የሰው ልጅ ሰውነት የማይለምደው ነገር የለም። ሸክላ የተቀላቀለበት በርበሬ ስንበላ ኖረናል። አፈር ነህና አፈር ትበላለህ ተብለናል። ግን ምንም አልሆንም። ሰውነታችን ሸክላውን ለምዶታል። ምግብ ነው ብሎ ተቀብሎታል። አሁንማ የተሰበረ እግሩን በጀሶ ጠቅልሎ የሚሄድ ሰው ሳይ ራሱ ያዛጋኛል። ኢትዮጵያ ውስጥ ዋናው ችግራችን ሚስጥረኝነታችን ይመስለኛል። ለምሳሌ ስለምንበላው ነገር አናቅም። የፍየል ወጥ ነው ተብሎ ይቀርብልሻል። ስለ ፍየሉ አሟሟት ግን የሚነግርሽ የለም። አስተናጋጁን ቅቅል ስትለው 4 ቦታ የተሰበረ ቅልጥም ያቀርብልህና ይቅርታ በጣም ስላበሰልነው ነው እሺ ይልሃል። እውነታው ግን ሌላ ነው። አስፋልት ሲያቋርጥ ሲኖትራክ የገጨው ፍየል ቅልጥም ነው የቀረበልህ። አሜሪካ ሀገር በተቃራኒው ስለምትበላው ምግብ ሙሉ መረጃ የማግኘት መብት አለህ። ፍየሉ ምን አይነት ቅጠል ሲበላ አደገ? ከሌሎች ፍየሎች ጋር የነበረው ግንኙነት ምን ይመስል ነበር? የፍየሉ አራጅ የጀርባ ታሪክ ምን ይመስላል? ትምህርቱን ጨርሷል ወይስ ስኩል ድሮፕ አውት ነው? ሪፐብሊካን ነው ወይስ ዲሞክራት ነው የሚለውን የማወቅ መብት አለህ። ዞር ስል ጥግ ላይ ክበበው ገዳ ተቀምጦ አየሁት። ከዚህ በፊት የነገረኝ ገጠመኙ ትዝ ብሎኝ ሳቁ። ክበበው ገዳ ጎረምሳ እያለ የለቅሶ ቤት ራት አያመልጠውም ነበር። እንዲያውም እንዲያባላኝ እያለ ቃሪያ በኪሱ ይዞ መዞር ጀምሮ ነበር። አንድ ለቅሶ ላይ ታዲያ ራስ ሲቀርብ ክበበው ከቤቱ ይዞት የመጣውን ቃሪያ ከኪሱ አውጥቶ ኮርሸም ሲያደርግ የተመለከተ የሰፈር ልጅ ወደ አስተናጋጆች እያጨበጨበ እዚህ ጋር ቃሪያ አልደረሰኝም ብሎ ጮኸ። አለፍ ብሎ የጃንሆይ አምባሳደር ዘውድ የረታና ያሬድ ጥበቡ ቁጭ ብለዋል። ያሬድ ተራሮችን ያንቀጠቀጠ ትውልድ ሲሆን ዘውዴ የተንቀጠቀጠው ተራራ ነው። አሁን ዲማሚቱና ተራራው በአንድ ጠረጴዛ ዙሪያ ተቀምጠው ሳይ ገረመኝ። ከጥቂት ደቂቃ በኋላ ዘፈን ተጀመረ። አይሄ ዘፈን ሚሊኒየም አዳራሽ ቀረ። የመዝፈኛይቱ መድረክ በጣም ትንሽ ከመሆኗ የተነሳ ዘፋኙ በእናቱ የሽንኩርት መክተፊያ ላይ ቆሞ የሚዘፍን ይመስላል። ከዘፋኙ ጀርባ ኪቦርድ ተጫዋቹ አቀርቅሯል። የሙዚቃ ተጫዋች ሳይሆን የመንደር ልብስ ሰፊ ነው የሚመስለው። ከጎኑ የግዕዙን 10 ቁጥር የሚመስል ሰውዬ ባለእጀታ ሳንዱቅ የመሰለ ግብዳ ጊታር ተሸክሞ ቆሟል። ከጊታሩ የሚመነጭ ድምፅ አልሰማሁም። የሆነ ባልደረባው ሽንቴን ሸንቼ እስክመጣ ይህን ጊታር ይዘህልኝ ቆይ ብሎት የሄደ ነው የሚመስለው። በመድረኩና በተመጋቢው መሃል መለስተኛ ዙ 29 የሚመስል የድምፅ ማጉያ ተጠምዷል። የዘፋኙን ድምፅ ብቻ ሳይሆን ሐሳቡን ሳያጎላው አይቀርም። ዘፋኙ የሱዳን ዘፈን ነበር የሚዘፍነው። የሚያዳምጠው ያለ አይመስልም። ሁሉም በየሞባይሉ ላይና መብል መጠጡ ላይ አቀርቅሯል። የታደለው ከፍቅረኛው የተላከለትን የከንፈር ምስል እያየ በደስታ ይዋኛል። ያልታደለው የትምህርት ቤት ክፍያ እየደረሰብኝ ስለሆነ ቶሎ ላክልኝ የሚል ከሀገር ቤት የተላከ መልእክት እያነበበ ተክዟል። ሌላው ግድግዳው ላይ በተንጠለጠለው ቲቪ ላይ የሚተላለፈውን የአሜሪካ እግር ኳስ እየተመለከተ ምድር ጠቦታል። የአሜሪካ እግር ኳስ ቢሏችሁ እንደ ዋናው እግር ኳስ እንዳይመስላችሁ። አንዱ ጠብደል ጥቁር ሙልሙል ኳስ ይዞ ይሮጣል። ሌላው አሳዶ ይደርስበትና እግሩን ዘልጦ ይጥሏል። ለእኔ ይሄ ጨዋታ ሳይሆን ሕጋዊ ዕውቅና ያለው አምባጓሮ ነው። በዚህ መሃል ዘፋኙ ከእኔ ጋር ናችሁ እያለ 10 ቢጣራም ማንም ከጉዳይ አልጣፈውም።
ልምምድ ላይ ያለ እንጂ በሕዝብ ፊት የሚዘፍን አይመስልም። ለሞራሉ ያክል ወንበሬ ላይ ሆኜ እንደ መወዝወዝ አልኩኝ። ድምፁ ምንም አይልም። ከዛፍ ላይ አምፖል ያረግፋል። ቢሆንም ዘፈኑን አለቅጥ አስረዝሞታል። የእሱን የሱዳን ዘፈን ታግሶ መጨረስ ሱዳንን በእግር እንደማቋረጥ ነው። ስወዛወዝ አየኝ መሰለኝ። በመካከላችን ዕውቁ ደራሲ በእውቀቱ ስዩም ይገኛል ብሎ አወጀ። ደረቴን በኩራት ነፋሁት እና ምን አባቱና አርገው የሚል ድምፅ ሰማሁ። የተነፋው ደረቴ ወደ ነበረበት ተሰበሰበ። አንዱ ከጀርባዬ የተቀመጠ ንፍጣም ሰካራም ነው። በሩ አካባቢ ጠብደል አፍሮ አሜሪካዊ የእልፍኝ አስከልካይ ተከምሯል። ሰውነቱ ግዙፍ ሲሆን ዘለግ ያለ ጺም አለው። ከአንገት በታች ነጻ ትግል ታጋይ፣ ከአንገት በላይ አቡነ አረጋይ። የሚረብሽ ተስተናጋጅ በመናፈቅ ዓይኑን በየማዕዘኑ ያንከራትታል። ብዙ አልቆየም። ቅድም የለከፈኝ ስትረስ የተጫወተበት አጭር ሰካራም ወደ መድረኩ ወጥቶ ካሽ ስላልያዝኩ ነው፣ በክሬዲት ብሸልም ቅር ይልሃል እያለ ዘፋኙን መረበሽ ጀመረ። አስከልካዩ ረባሹን ሰውዬ በኮሌታው አንጠልጥሎት ይዞት ወጣ። ሳየው የሆነ የመኪና ቁልፍ እንጂ ሰው ከነጭንቅላቱ ያንጠለጠለ አይመስልም። ከብዙ ዘመን የቅምቀማ ልምዴ እንደተረዳሁት ከረጅም ቀምቃሚዎች ይልቅ አጫጭር ቀምቃሚዎች ፈጥነው ይሰክራሉ። ምክንያቱም አልኮል ረጅም ሰው ጭንቅላት ላይ ለመድረስ ብዙ ጊዜ መራመድ አለበት። ሂሳብ ከፍዬ እጄን ታጥቤ ልወጣ ሽንት ቤት ገባሁ። ከጀርባዬ ሁለት ሰዎች ጎን ለጎን ቆመው ይሸናሉ። አንደኛው አርፎ ከመሽናት ፈንታ በድንበርተኛው ሸናተኛ ላይ አስተያየት አይሉት ጥያቄ ሰነዘረ። ፍሬንድ፣ በመጥረቢያ ነው እንዴ የተገረዝከው? ድንገት ስልክ የጠራ አብሮ አደጌ አምሳለ ናት። በርዝዴይ ቦይ፣ ቀድመ ልደት መሆኑን ለምን አልነገርከኝም? ለመሆኑ የት ነው ያለው አለችኝ። ያለሁበትን ተናገርኩ። እንዳትወጣ ጠብቀኝ። እነሆ በመጨረሻ ይህን ለአልማዝ ኢዮቤልዩ የታጨ ፊቴን ለሰርፕራይዝ አሰናድቼ ጠበቅሁ። ምንም ማድረግ አይቻልም፣ ዕድሌ ነው። ወንዶች ይታገሉህ፣ ሴቶች ያገልግሉህ ተብዬ ተፈጠርኩ ነኝ። ከጥቂት ጊዜ በኋላ አምሳለ መጣች። ትንሽ ስናወጋ ቆየንና ከቦርሳዋ የሆነ ጥቅልል ነገር አወጣች። አይ ኒዊት ይላል ፈረንጅ። ምን የመሰለ ጋላክሲ 8 ስልክ ከፊቴ ቦገግ አለ። እንዳው ቆይ ምን አሳስብሽ ብዬ ልጠመጠምባት ስል ቀደመችኝ። ወደ ኢትዮጵያ ስትመለስ ይህን ስልክ ለታናሽ ወንድሜ ትሰጥልኛለህ። ያኔ ባቡር ሳይወጠን የ22 ማዞሪያ አየር ባዝመራ ሽሮ ሳይታጠን አባይን የደፈረው መሪ ሆስኒ ሙባረክ ሳይከነበል ታምራት ገለታ ቃሊቴን ሳይዳበል ታምራት ላይኔ ጌታን ሳይቀበል ካገር ወጣሁ። አሜሪካ እንደገባሁ በመጀመሪያ የፈጸምሁት ተግባር ቢኖር መወፈር ነው። አትፍረዱብኝ። አሜሪካ ውስጥ ሰው መንቀሳቀስ አቁሟል። ኑሮ ማለት ከሶፋ ወደ መኪና፣ ከመኪና ወደ አሳንሰር መንፏቀቅ ማለት ሆኗል። ሁሉ ነገር የሚፈጸመው ኦንላይን ነው። የአሜሪካ ገበሬ የሚያርስና የሚያጭድ በላፕቶፕ ይመስለኛል። ገብሶን ማጨድ ከፈለጉ አልቢን ማጭድ ላይ ክሊክ ያድርጉ የሚል ይመስለኛል። ላፕቶፕ ላይ ተጥዶ እየዋለ ገበሬ ነኝ የሚል ስንት ፈረንጅ አለ። ሳልፈልግ ነው የገጠመብኝ። የሆነ ጊዜ ላይ በዩኒቨርሲቲያችን ውስጥ በሚገኘው ጂም ተመዝግቤ ስፖርት መስራት ጀመርሁ። መሮጫ ማሽኔ ላይ ዱብ ዱብ እያልሁ አጠገቤ ካለው ማሽን ላይ ከሚሰግረው ናይጄሪያዊ ጋር ሲያቀብጠኝ ራሴን አወዳድራለሁ። መጀመሪያ የብሔራዊ ስሜት እየገፋኝ
ከአበበ ቢቂላ ሀገር መጥቶ እንዴት ያለከልካል እንዳልባል ጥርሴን ነክሼ ይህን ሩጫ አስነካሁት። እግርና ሳምባ ለብሔራዊ ስሜት ግድ እንደሌላቸው ያወቅኩት 20 ደቂቃ ከሮጥሁ በኋላ ነው። ሰው የአበበ ግደይን ተሰጦ ይዞ እንደ አበበ ቢቂላ ካልሆንኩ ብሎ ይሟሟታል። ድንገት ትንፋሽ ብትን ብትን ይላል። የእንግላል እንዳልወድቅ የማሽኑን መደገፊያ መረኮዛለሁ። ጥቂት ቆይቼ ራሱን ናይጄሪያዊውን ሰውዬ እደገፋለሁ። ናይጄሪያዊው ሰውዬ 2 እግር ያለው ፈረስ ማለት ነው። የማሽኑ ሞተር ከጠፋ በኋላ እንኳን መሮጡን አያቆምም። በኋላ በጣም መረረኝ። ትንሽ ፈርገጥ ካልኩ በኋላ በጅሙ አዳራሽ ውስጥ በተሰቀለው ቲቪ ላይ የሚተላለፈውን ፊልም ስመለከት ውዬ ወደ ቤቴ መመለስ ጀመርሁ። ለእኔ ጅም ቤት መግባት ማለት የስፖርት ቱታ ለብሶ ሲኒማ ቤት እንደ መግባት ሆነ። ደሞ እኮ አላፍርም። እንደ ሰዎች ሴክሲ ሆኖ መታየት ያምረኛል። ላፕቶፔ ላይ ቦርጭ የሚያጠፋ ሶፍትዌር ጭኜ ፎቶዎችን ሸንቀጥ እያደረግሁ ፌስቡክ ላይ መለጠፍ ጀመርሁ። ምን ዋጋ አለው? ባለፈው አንዱ ከኔ ጋር የተነሳውን ፎቶ እንደወረደ ለቀቀው። ታዲያ አንዱ የአገር የተራቢ ያን ፎቶ አይቶ እረ የኬንያ ፖሊስ መሰልክ ብሎ ከተረበኝ በኋላ የገዛ ሰውነቴ እንደ ወይን ቤት ዩኒፎርም ቀፈፈኝ። የኬንያ ፖሊስ ይህን የበቆሎ ገንፎ እየበላ እንደ ዋርካ ስለሚሰፋ ሌባን መጠቆም እንጂ ሌባን አባሮ መያዝ አይችልም። ምን ነው የማይመለከትህን የኬንያ ፖሊስ ላይ ችክ አልክ አለኝ አንዱ። እና 22 ማዞሪያ እየኖርኩ 80 ዓመት ለመኖር እያቀድኩ የአዲስ አበባን ፖሊስ እንድተች ትፈልጋለህ? አገሬ በገባሁ በሳምንት ጊዜ ውስጥ 6 ኪሎ ቀነስኩ። ሸገር ውስጥ ያ ሁሉ ከብት እያለቀ ያ ሁሉ ሥጋ እየተበላ ሰው የማይወፍርበት ምክንያት የገባኝ አሁን ነው። የአዲስ አበባ የኑሮ ውጣ ውረድ ራሱ የማይፎረሽበት ጅም ነው። መታወቂያ ለማውጣት የሆነ ቢሮ ሂድ። የሆነች ሴትዮ ትቀበልህና 2ኛ ፎቅ ሄደ ክፈል ትልሃለች። እየተቅመደመድክ ትወጣለህ። እዚያ ስትደርስ አንዱ ይቀበልህና ይህን ደረሰኝ ይዘህ 4ኛ ፎቅ ላይ በሚገኘው ሥራ አስኪያጁ ቢሮ ሂድ ይልሃል። እያለከለክ እዚያ ስትደርስ የባለ ማህተቡ ጸሐፊ ትቀበልህና ሥራ አስኪያጁ ለሥራ ወጥቷል፣ እስኪመለሱ ድረስ 7ኛ ፎቅ የሚገኘው ካፌ ሻይ ቡና እያልክ ቆይ ትልሃለች። የአዲስ አበባ ፎቅ ለወጉ ሊፍት ተገጥሞለታል። ግን ሊፍቱ ጥቂት ሰርቶ በመብራት ኃይል ስፖንሰር አድራጊነት ወደ ዕቃ መጋዘንነት ይቀየራል። 7ኛው ፎቅ ላይ እስክትደርስ 1-2 ኪሎ ቀንሰሃል እና እዛ ቁጭ ብለህ ሻይ ፉት እያልህ አተት 7 ሰዎችን ገደለ የሚል ዜና በቲቪ ሲተላለፍ ታያለህ። 8ኛው የአተት ሰማዕት እኔ ልሆን እችላለሁ ብለህ በስጋት ሌላ 2 ኪሎ ትቀንሳለህ። ከዚህ ሁሉ ወደ ጎረቤት ሀገር ዞር ብዬ ለእናት ሀገሬ ብተርፍላት አይሻልም ብለህ ማሰብ ትጀምራለህ። የሕይወቴ ቤዛ እንደምነሽ ቪዛ ስል የሚከተለው ነገር ትዝ አለኝ። የሆኑ ሽማግሌ እንደነገሩኝ በኃይለ ሥላሴ ጊዜ ለአንድ ኢትዮጵያዊ ቪዛ ማግኘት ወደ ፍኖተ ሰላም ትኬት ከማግኘት በጣም ይቀል ነበር። ሽሮ ሜዳ አካባቢ በእግርህ እየተንሸራሸርህ ትንሽ ካካፋ ዝናቡ እስኪያባራልኝ ለምን ቪዛ አልጠይቅም ብለህ ወደ አሜሪካ ኤምባሲ ጎራ ትላለህ። አምባሳደሩ በቢሮአቸው ተቀብለውህ አሪፍ ቡና እየጋበዙህ ኩኪስ ገፋ እያደረጉልህ አንተ ወጣት ኢትዮጵያዊ ወደ አሜሪካ ለመሄድ ስለፈቀድህ በጆን ኤፍ ኬኔዲ ስም የተሰማኝን ደስታ ገልጽልሃለሁ። የማትቸኩል ከሆነ አንድ ጥያቄ ልጠይቅህ። ለመሆኑ ቪዛውን የት ላይ በመታለህ ትመርጣለህ? ፓስፖርት ላይ ወይስ የቀበሌ መታወቂያ ላይ? አለቀ። ዛሬ የኤምባሲ ጥያቄዎች ምን ብለን ጠይቀን እንጣለው የሚሉ ነው የሚመስሉት።
ለምሳሌ የችስት ሀገር ዜጎች እንደሆንንና ገንዘብ ለመስራት እንደምንሄድ እያወቁ የባንክ ደብተራችንን ለምን እንደሚጠይቁን አይገባኝም። የዛሬ ምናምን ዓመት ክበበው ገዳና ተስፋዬ ካሳ ከኤምባሲ ኤምባሲ እንከራተቱ ነበር። አንድ የጀርመን ኤምባሲ ገብተው ጥያቄ በጥሩ መንገድ ሲመልሱ ከቆዩ በኋላ ተቀማጭ ገንዘብ ካላችሁ ልታሳዩን ትችላላችሁ ስትል ጠየቀች ጀርመኒቱ። ተስፍሽ ፈጠን ብሎ ጀርመን ደርሰን ስንመጣ ማሳየት እንችላለን። ከጥቂት ጊዜያት በኋላ ሁለቱ ችስታ ኮሜዲያኖች እንደ ማሽላ አንገታቸውን ደፍተው ከኤምባሲው ወጡ። የአካባቢው ጎረምሶች ከበቧቸውና ሰጧችሁ ብለው ጠየቋቸው። አዎ አለ ክበበው ገዳ አንገቱን እንደደፋ። ፓስፖርታችንን ሰጡን። በመካከለኛው ምስራቅ ጦርነት ሳቢያ ወትሮም በጫፍ ላይ ያለው ኑሯችን የቁልቁሊት እየነካው ነው። ድሮ ከኑግ የተገኘህ ሰሊጥ አብረህ ተወቀጥ ይባል ነበር። የሚገርመው እኛ ከኑጉ 40 ሚሊዮን ክንድ ርቀን ዘነዘናው አላስተረፈንም። በቀደም የኢንተርኔቱን ኬብል ከቀይ ባህር ላይ ሊበጥሱት እየተሰናዱ ነው የሚል ወሬ ስለሰማው ለምንም ብዬ ባለ 21 ኢንች ቲቪና ዲክ ገዛሁ። ከዚያ ቪዲዮ ማከራያ ቤት ፍለጋ አዲስ አበባን ሙሉ ዞሬ ስላጣው ከሳይንስ ሙዚየም ማዘር ኢንዲያና ፋዘር ፓኪስታን የተባሉ ፊልሞችን በቪኤችኤስ ተከራየሁ። ኑሮ ሁሉም የሚወድቅበት ፈተና እየሆነ ነው ጎበዝ። ቅድም ቤንዚን ፍለጋ ከጃን ሜዳ እስከ ቀበና የተሰለፉትን መኪኖች አይቼ ሆዴ ባባ። አንዳንዶች መኪናቸው ውስጥ ተኮራምተው እኔ በእግሬ አፈስ ሳደርገው በከባድ ቅናት ይመለከቱኛል። አንዳንድ ባለመኪኖች ጥበቃው ረጅም ጊዜ እንደሚፈጅ ቀድመው ስለጠረጠሩ ስንቅ፣ መድኃኒት፣ ትራስና ብርድ ልብስ ሳይቀር ይዘው መጥተዋል። ኧረ ነዳጅ ያለህ የሆነ ጊዜ ላይ ተገኘ የተባለው ድፍድፍ የጠላ ነው እንዲህ? ውሃውን ወደ ወይን የቀየርህ ጌታ፣ ከሐይቆች አንዱን መርጠህ ወደ ናፍጣ ቀይረህ አስደምመን እንጂ። አሜን። ድሮ የቸገረው ሰው በአለባበሱ ይታወቅ ነበር። አሁን ዘንጦ የሚቸገር ሰው እየበዛ ነው። አንድ ደህና የለበሰ ሰው መንገድ ዳር ቆሞ እጁን ከዘረጋልኝ ለምጽዋት ይሁን ለሰላምታ መለየት እየተቸገርኩ ነው። በቀደም የሆነ ካፌ ገብቼ ሳንዱሽ ስበላ ከፊት ለፊት የተቀመጠ ሰውዬ ደጋግሞ ያፈጥብኛል። እኔም ባጻፋው አፈጠጥኩበት። ሰውየው የጣሊያን ሱፍ ለብሶ የኩባ ከረባት አስሯል። ወንድሜ አለኝ። ወንድሜ የሳንዱችህ መዓዛ እየተፈታተነኝ ስለሆነ አንድ ያስነክሰኝ አለኝ። አዘንኩ፣ ተከዝኩ። ላለማልቀስ እየታገልኩ ብድግ ብዬ የሳንዱቹ መዓዛ ወደ ሰውየው አፍንጫ የማይደርስበት ቦታ መርጬ ተቀመጥኩ። ሀበሻ ገራሚ ፍጡር መሆኑን ከድሮ ጀምሮ ብጠረጥርም በደንብ ውልል ብሎ የተገለጠልኝ በኮረና ሰሞን ነው። የአገርህ ሰው ለጥንቃቄ ማስክ ገድግድህ ሲያይህ ይህን ያክል ምን ያንቦቀቡቃል እያለ ያሸማቅቃል። ከዛ አጅሬው አስተኝቶ ለሳምንታት ያክል አበራይቶት ትቶት ይሄዳል። ከዛ እንዴት ነህ ስትለው በዝሆን እግሩ ደቅድቆ አጨማልቆ ለቀቀኝ በማለት ፋንታ እኔንማ ይዞ ለቀቀኝ በማለት አቃሎ ይነግርሃል። ከህመሙ በረከት እንዲደርስህ ወጥሮ ያበረታታል። ስለ ክትባት ስታነሳበት ኧረ ችብስ ሊያስገቡብን ነው ይልሃል። ባለፈው አንዱ
ፈረንጆች ችብስ ክንዴ ላይ ቀረቀሩብኝ እያለ ሰላላ ክንዱን ለህብረተሰቡ ሲያስጎበኝ በሆነ ዩቲዩብ ቻናል ላይ አየሁት። ዓይኔን ባይበሉባይ ጠራርጌ አተኩሬ ሳየው ክንዱ ላይ ያለው ኮረሪማ የሚያክል ኪንታሮት ነው። አንዳንዴ ሲደብረኝ ስልኬን መሽለጥ አድርጌ አዲስ አበባ ወይም ማርቆስ ለሚኖር ጓደኛዬ እደውላለሁ። ስማ፣ ያለህበት አካባቢ ኮቪድ እንዴት ነው? እኔንማ ትናንት ይዞ ለቀቀኝ ይለኛል። ፍቅር እንኳን ትንሽ ሳያመነምን ሳያከስል አይለቅም፣ እንዴት ዝም ብሎ ይለቅሃል እላለሁ በቅናት ስሜት። የሆነ ነገር ትዝ ይለኛል። ድሮ መገናኛ ካልዲስ ፊት ለፊት ቆሜ የኮንትሮባንድ ጫማ ሳማርጥ የሆነ መዳፍ ትከሻዬን ይነካኛል። ዞር ስል የሆነ ሰውዬ ኦ ይቅርታ፣ በማጅራት በኩል ሳይህ ከማውቀው ሰው ጋር ተመሳስለህብኝ ነው ይልና ለጥቂት ሰከንዶች ይዞት የነበረውን ትከሻዬን ይለቀዋል። የአገር ቤት ጓደኞቼ ኮቪድ ይዞ ለቀቀኝ ሲሉኝ ትዝ የሚለኝ ይሄ ነው። በዚያን ጊዜ ራስ ምታትና ቁርጥማት ጢባጢቤ ተጫውቶብኝ ወደ ሐኪም ቤት ጎራ አልሁ። ዶክተሩ ከላይ እስከታች ከመረመረኝ በኋላ በረጅሙ ተንፍሶ የያዘህ በሽታ ጋርሊክ 20 ይባላል። ነጭ ሽንኩርት አብዝቶ ከመብላት የሚመጣ አዲስ በሽታ ነው። በሽታው ከፍተኛ ደረጃ ላይ ሲደርስ ያስቀባጅርሃል፣ ያስበደብድሃል። ርዕሱ ከይዘቱ ጋር የማይገናኝ ጽሑፍ ሁሉ ልትጽፍ ትችላለህ አለኝ። ለሕይወት ያሰጋኛል ዶክተር አልኩት በጭንቀት ስሜት። ወል እንግዲህ አለ ዶክተሩ፣ ጠረንህ ያስመረረው ሰው ደብድቦ ሊገልህ ይችላል። ሐኪም ድሮ ቀረ። በድሮ ጊዜ አንዱን ወጌሻ ኩላሊቴን አመመኝ ስትለው የጅብ ቅንድብ ፈልገህ ብብትህ ላይ ያዝበት ይልሃል። ምክሩን ሰምተህ የጅብ ቅንድብ አመጣ ብለህ ጫካ ስትገባ ጅቡ ራሱን በመከላከል ሰበብ ይበልሃል። ግልግል። ወጌሻው ምን አለበት? በሕይወት እያለህ ቀብድ ተቀብሎሃል። የጥንቱ መንገድ ትንሽ ራዲካል ቢሆንም ሁነኛ መፍትሄ ነበረው። በሽታውን የምታስወግደው በሽተኛውን በማስወገድ ነበር። በእውነት አንዳንዴ ስታስቡት ስልጣኔ የሚባለው ነገር ከንቱ ንፋስን እንደመከተል ነው። አሜሪካን የሚያክል የሰለጠነ ሀገር የኮሮና ለማግኘት ያየው ሀበሳ አይረሳ። የዚህስ የሀገራችን ባህላዊ መድኃኒት ድርጅት ተቋም ይሻላል። ድርጅቱ የኮሮና መድኃኒትን ለማግኘት በ7 አይጦች ላይ ሙከራ አድርጎ 5 አይጦች ለህልፈተ ሕይወት ተዳረጉ። ተቋማችን አይቆጨውም። ቢያንስ ከዚህ በኋላ ዘመናዊ የአይጥ መርዝ ማምረት እንደሚችል አውቋል። ክትባት የጀመረ ሰሞን ምዝገባውና ወረፋው አይቀመስም ነበር። አንድ ቀን ዝም ብዬ ድንኳን ሰበራ ጎራ አልሁ። ምን ፈልገህ ነው ሲሉኝ የማትፈልጉት ክትባት ይኖራችኋል አልሁ ራሴን እያከኩ። ዕድሜ ስንት ነው አለችኝ ነርሲቱ። ኦፊሻል ዕድሜ 40 ዓመት ይገመታል። አዝናለሁ። አሁን እየከተብን ያለነው ከ50 ዓመት በላይ የሆኑትን ነው። ግን አተነፋፈሴ የ70 ዓመት አዛውንት ነው። እንደምንም አጠጋግተሽ አስገቢኝ። ኦኬ፣ ተመዝግቦ የቀረ ካለ በምትኩ ትከተባለህ። እጅሽን ከቁርጥማት ይሰውርልኝ በማለት መርቂያት ቁጭ አልሁ። በሁለት ከዘራ መሃል ጎብጦ የሚንቀጠቀጥ አዛውንት አይቼ ስንት ዓመት ሆነው በማለት ጠየቅኩት። ምን አልኸኝ አለኝ። ከኪሴ ማይክ አውጥቼ ቼክ ማይክ 1 2 3 ስንት ዓመት ሆኖት? ባለፈው ሳምንት 100 ደፈንሁ ብሎ ሲመልስልኝ ተገርሜ እና እርሶም ክትባቱን ይፈልጉታል? ለእኔ አይደለም አባቴን ላስከትብ መጥቼ ነው
በመጨረሻም ተጠራሁ። ነርሲቱ ክንዴን አፈፍ አድርጋ ይዛ እንደ ጥጥ ስታባዝተው ከቆየች በኋላ ብዙ ጊዜ የምትመገበው ምንድን ነው? ሩዝ። እንዳውም ሩዝ አጥብቄ ከመውደድ የተነሳ ወዳጆቼ ሩዝቤልት የሚል ቅጽል ስም አውጥተውልኛል አልኳት። በላውን ወደ ቤት ተመልሰህ ሂድና ገንቢ ምግብ ብላ፣ ዳምፒል አንሳ፣ ፑሻፕ ስራ። ከዚያ ከ2 ወር በኋላ ተመልስ። ሴትዮ ልትከትቢኝ ነው ወይስ ቦዲጋርድ ልትቀጥሪኝ? አሁን ሳስበው ሶሻል ሚዲያ የሚባል ባይኖር የኳራንታይን የብቸኝነት ዘመኔን ምን አደርገው ነበር? ምን ይውጠኝ ነበር? በነገራችን ላይ ፌስቡክን የተቀላቀልኩ በ2012 አካባቢ ነው እና ያኔ ከቤተሰቤና ከጎረቤት በቀር የሚያቀኝ አልነበረም። የፌስቡክ አጠቃቀም ራሱ በቅጡ አልገባኝም ነበር። የሆነ ጊዜ ላይ 2 ሄክታር ቶክሲዶ ሱፌን ግጥም አድርጌ ለብሼ ጆፌ አሞራ የሚያክል ከረባት ጣል አድርጌበት ፎቶ ተነሳሁና ፌስቡክ ላይ ለጠፉ። ከዚያ ፈንድሻ እየበላሁ የሕዝቡን ምላሽ ብጠብቅ ምንም የለም። ደብረ ማርቆስ ዘመድ ጠይቄ ስመጣ አስካሌ የተባለች ልጅ ላይክ አድርገዋለች። ያኔ የላይክ ምልክት የነበረው አውራ ጣት በጣም ግብዳ ነበር። መንገድ ዳር ይዘኸው ብትወጣ ሊፍት የሚሰጥ መኪና ማስቆም ሁሉ ትችላለህ። ከመደሰት የተነሳ ፎቶዬን ስለወደድሽው አመሰግናለሁ የሚል መልእክት ሰደድኩላት። ኢንቦክስ የላኩላት መስሎኝ ግድግዳዬ ላይ እንደለጠፍኩት ያወቅኩት በውቄ የዛሬውን ግጥም ደግሞ ርዕሱን ብቻ ነው የለጠፍከው የሚል አስተያየት ሳነብ ነበር። አትፍረዱ። በሰም በታሸገ ኢንቨሎፕ ጽላሎ ወረዳ ከሚኖር የብዕር ጓደኛዬ ጋር ደብዳቤ ስለዋወጥ ያደግኩ ሰውዬ ኢንቦክስ ቢደናገረኝ አይገርምም። ሴቶች በጠቅላላውም ቆንጆ ሴቶች ደግሞ በተለይ ፎቶ ለጥፈው ውዴታ ወይም ላይክ ለመሰብሰብ ችግር የለባቸውም። ፎቶ ሲነሱ ደግሞ የሳምንት ዕቅድ ነድፈው የወር በጀት መድበው በደንብ ተዘጋጅተው ነው። ለመታወቂያ ጉርድ ፎቶ ለመነሳት ድሮን ሳይቀር የሚከራዩ አሉ እኮ። የኔ እናት የሩቅ ዘመድ ሲሞትባት ሐዘኗን ለመግለጽ ፊቷን ትነጭ ነበር። የዘንድሮ ዝነኛ ሴቶች በወገኖቻችን ላይ የደረሰውን ጭፍጨፋና ሞት እናወግዛለን የሚል መልእክት የሚያስተላልፍ ፎቶ ለመለጠፍ 4 ሰዓት ሙሉ ቁንጅና ሳሎን ውስጥ ይቆያሉ። ሰዎች ነን፣ እንድንወደድ እንፈልጋለን። 1000 ጓደኛ ኖሮህ 10 ሰው ብቻ ፎቶህን ከወደደው ይደብርሃል። ከወደዱህ በላይ ጭንቅላትህን የሚቆጣጠረው ጥግ ላይ ቆመው ከንፈራቸውን አጣመው ባላየ የሚያልፉ ሰዎችን ስታስብ ነው። ለማንኛውም ብዙ ሺህ ሰው ፎቶህን እንዲወድልህ ትፈልጋለህ? አማላይ ወይም የአንድ ሐሙስ ሴሌብሪቲ መሆን አይጠበቅብህም። የሚጠበቅብህ ይህ ነው። አዋሽን የሚያህል ባንዲራ ልበስ። ግንባርህ ላይ ኤርትራን የሚያካትት የኢትዮጵያን ካርታ ተነቀስ። ከጀርባህ የታወቀ ባለ ታሪክ ሐውልት ወይም የገዳም ወይም የመስጊድ ምስል ቢኖር አይከፋም። የኢትዮጵያ ፊደል ምልክት ያለበት ቲሸርት ልበስ። የኢትዮጵያ ቁጥሮች የተጻፉበት ሰሌዳ ወይም እንደ ፍሬው ኃይሉ አኮርዲዮን አንገትህ ላይ አንጠልጥል። በቀኝ ክንድህ ላይ ከቅዱስ መጽሐፍ ላይ የተወሰደ ጥቅስ ጣል አድርግበት። ግራ ክንድህ ስለምን ሥራ ይፈታል? ደም ለግስበት። የሆነ ጊዜ ላይ አንዲት ቆንጅዬ ልጅ ፍሬንድ ሪኩዌስት ላከችልኝ። በእህትነት ተቀበልኳት። ትንሽ ቆይቼ እህትነቱን በአንድ እርምጃ ላሳድገው ብዬ በማሰብ በኢንቦክስ ሰፈርሽ የት ነው? ዓላማ ሳለሽ ምናምን ማለት ጀምርሁ። ጥቂት እንዳወጋሁት ግን በሴት ፎቶ የተጠለለ ወንድ መሆኑን ባነንኩበት። ነገሩ በዚህ ቢያበቃ ጥሩ ነበር። ትንሽ ቆይቶ ሌላ ሰው ታናሽ ወንድሙ ይመስለኛል ተመሳሳይ ፎቶ ገጭ አድርጎ ርኩሰት ማለት የሪኩዌስት ላከልኝ።
ለጊዜው ብልጭ አለብኝ። ድርግም እስኪልብኝ ጠበቅኩና የሚከተለውን መልእክት ሰደድኩለት። ፎቶውን እንኳ ቀይሩልኝ እንጂ ቤተሰብ፣ የቁም የተነሳችው ፎቶ የላትም? እዚህ ላይ አንድ ነገር ትዝ አለኝ። ድምፃዊ ኬኔዲ መንገሻ የሆነ ጊዜ ኢቲቪ የሙዚቃ ቪዲዮ ሊቀረጽ መጥቶ ጥሩ ላስተናገደው ዘበኛ ሌዘር ኮቱን አውልቆ ሸለመው። ከ2 ካሴት በኋላ ወደ ጣቢያው ሲመለስ ተሸላሚው ዘበኛ አሁንም በዘበኛነት እንደጸና አገኘው። ጭራሽ ሌዘሩን ዛሬም ገድግዶታል። ኬኔዲ ጠጋ ብሎ ሌዘሩን ባይኑ አጠናው። ከርኑ አካባቢ ትንሽ ከመንተው በስተቀር የድሮው ነው። ኬኔዲ ፈገግ ብሎ ዘቡሌውን እንዲህ አለው፣ ፍሬንድ፣ ሌላም ነገር ቀላቅልበት እንጂ። ፌስቡክ እጅ ሲለይ ደግሞ ወደ ቲክቶክ ጎራ ብዬ ፎቶና ቪዲዮ ቀላውጣለሁ። ስሙኝማ፣ የድሮ እብድ ሙዚቃ ቤት በር ላይ ይደንስ ነበር። የዘንድሮ ዲጂታል እብድ ደግሞ ሞባይሉ ካሜራ ፊት ለፊት ይደንሳል። የገዛ ራሴን ጤንነት የተጠራጠርሁት ኬፋ ሚዴክሳ የተባለ ጴንጤ በሚያዘጋጀው ሙግት ላይ በማያገባኝ በማይመለከተኝ በስካይፒ ስሳተፍ ነው። የሙግቱ ርዕስ ዘፈን ኃጢአት ነው ወይስ አይደለም የሚል ነበር። ኬፋ ሚዴክሳ በእውቀቱ ዘፈን ላንተ ኃጢአት ነው ወይስ አይደለም ብሎ ጠየቀኝ። ዌል፣ ችሎታ ሳይኖርህ ከዘፈንክ ኃጢአት ነው። ራሱን የቻለ ኃጢአት እንኳ ባይሆን ወደ ሌሎች ኃጢአቶች ያመራል። በምሳሌ ላስረዳህ። የሆነ ጊዜ በጓደኛችን ሰርግ ላይ አንዱ የኃይልዬ ታደሰን ዘፈን ለመዝፈን ሞከረ። ድምፁ ግን ከኃይልዬ ይልቅ ለሻለቃ ኃይሌ ድምፅ ይቀርባል። በዚህ የተናደደው ሙሽራ ከአንዱ አጃቢ ጠመንጃ ቀምቶ ተኩሶ ገደለው። ወዳጄ ፍርድ ቤት ሲቀርብ እኔም በምስክርነት ቀርቤ ባርቆበት ነው ብዬ ዋሽሁ። በመጨረሻም ተፈርዶበት እስር ቤት ሲገባ ሚስቱ ከጠበቃው ጋር ተኛች። በአንድ ብሽቅ ዘፈን ምክንያት አትግደል፣ በሐሰት አትመስክር እና አታመንዝር የሚሉት ሕግጋቶች ተጣሱ። አንዳንዴ ደግሞ ለለውጥ ያክል ዩቲዩብ ላይ እጣዳለሁ። ዩቲዩብ ለታታሪ ተመልካች መክፈል ቢጀምር እስካሁን መኪና ብቻ ሳይሆን ራሴን መጠበቂያ ድሮን ሁሉ ይኖረኝ ነበር። ለመሆኑ ምንድነው የማየው? ፖለቲካ? ለዕድሌም አላሳየሁ። ትናንት በርካታ ቆነጃጅት አንዱን አልባሌ ዘፋኝ ከበው ሲደንሱ አይቼ ዘና አልኩ። ሌዲ ጋጋ የኤግዚቢሽን ማዕከል ድንኳን የሚያክል ቀሚስ በምትለብስበት ዘመን የአገራችን ጉብሎች በከፊል መልመላ ሲቀውጡት አይቼ ተደነቁ። በእኛ ጊዜ የሙዚቃ ቪዲዮ በአይናፋር ሙድ ነበር የሚሰራው። ዓለማየሁ እሸቴ ኩኩ ሰብስቤን እንግዳ የነሽ የኔ እንግዳ በበሩ ገብተሽ አረፍ በይ ጓዳ ይላታል። እሷም እየተሽኮረመመች ያንኑ ትደግምለታለች። ግን ሁለቱም ጓዳ ለመግባት አይደፍሩም። ዘፈኑን ጀምረው የሚጨርሱት ከግቢ ውጭ ነው። ዛሬ 10 ምናምን ወይዛዝርት ሊሞዚን ውስጥ አንዱን ጎረምሳ ከበው ሲደንሱ አያለሁ። መብታቸው እንደሆነ ባምንም በዘፋኙ ላይ የተሰማኝን ቅናት የተቀላቀለበት ንዴት መደበቅ አልቻልኩም። እኔ እንደዚህ ተኮራምቼ ተቀምጬ የሰው አገር ብርድ እየጠጣሁ እንዴት ዋናው ሰባሰገጥ ጨረቃ በመሳሰሉ ኮረዶች ይከበባል? በእውነት ፌር አይደለም። በእውነቱ የድሮ ዘፈን ይምጣብኝ። የድሮ ዘፈን እኮ የሆነ ቬጂቴሪያን ቃና ነበረው። በጊዜው ያልተዘመረለት የዱር ፍሬ የለም። የሾላ ፍሬ፣ እንኮይ እንኮይ፣ ብርቱካኔ፣ ሸንኮራ፣ ፓፓየነሽም የሚል ሁሉ ዘፈን ነበር። ተቀጠፈ ሎሚ ተበላ ትርንጎ ከሸጋ ልጅ መንደር በስሎ ተንጀርግጎ የምትለዋን የነዋይን ግጥም ማን ይረሳል? ምን ዋጋ አለው?
ከዕለታት አንድ ቀን ታደሰ ዓለሙ የሚባል ዘፋኝ ተነስቶ የአማርኛን ዘፈን ሥጋ በሥጋ አደረገው። የድሮ ዘፋኞች ከማዝናናት ጎን ለጎን ጠቅላላ ዕውቀት ይለግሱ ነበር። ሕዝቡ ስለ ቤትና ስለ ዱር አራዊት ጠባይ መረጃ የሚያገኘው ከዘፋኞች ነበር። ለምሳሌ ካላጉረመረመ አይበላም ነብር ይርጋ ዱባ አለ። የቁልቁለት መንገድ ለበቅሎ አይመችም ሙሉቀን መለሰ። የእባብ ዘለግላጋ የለው እግር እጅ ዓለማየሁ እሸቴ። ዶሮ ውሃ ጠምቶት ተንጋሎ ይጠጣል ነዋይ ደበበ። ፍየል ቅጠል እንጂ አትበላም እንጉዳይ ነዋይ ደበበ። በአጠቃላይ የድሮ ዘፈን ራሱን የቻለ ናሽናል ጂኦግራፊ ነው ማለት ይቻላል። በደምሳሳው ሲታይ የድሮ ዘፈን ግጥም ብዙ አይመስጥም። በእኔ ግምት ሁለመናው የተዋጣለት የዘፈን ግጥም የተጀመረው በይልማ ገብረአብ ነው። አሁን ደግሞ ሀብታሙ ወጋለ፣ አብርሃም ወልዴና ኑረዲን ኢሳ ጥሩ ግጥሞችን ይጽፋሉ። ከቆዩ ዘፋኞች ውስጥ ግጥም የማይሰምርለት እያዩ የሚባል ዘፋኝ ነበር። የኢትዮጵያ ሬዲዮ እግር ኳስ ባስተላለፈ ቁጥር ለምን የእሱን ዘፈኖች እንደሚጥዳቸው እስካሁን አይገባኝም። እንስራዋን አዝላ በወገቧ ላይ እንስራዋን አዝላ በወገቧ ላይ ውሃ ልትቀዳ መሄዷ ነው ወይ ይላል እያዩ። ኧረ የለም እንስራዋን ውሃዋን ልታስተምር እየሄደች ነው። በነጭና ጥቁር ቲቪ ተላለፉ የነበሩትን የድሮ የሙዚቃ ቪዲዮዎች ባየሁ ቁጥር አንድ ነገር ይገርመኛል። ዘፋኞች በጣም የተጋነነ የፊትና የእጅ እንቅስቃሴ ያደርጉ ነበር። ለምሳሌ ፀሐዬ ዮሐንስ ከንዋይ ደበበ ጋር አንዲት ማይክ ተካፍሎ የሚዘፍንበት ቪዲዮ ውስጥ ባቄላ ምርቱ እንጂ አያምርም ክምሩ ተጫወት ምንድነው ማፈሩ ሲል የባቄላ ክምርን በእጁ ምልክት ለማሳየት መከራውን ያያል። ይህ ለምን አስፈለገ ልትል ትችላለህ። በዛ ዘመን የነበረው ቲቪ ድምፁ ጥራት አልነበረውም። ጠረጴዛው ላይ ተጎልቶ ደቅ 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 ሲል መስታወት የተገጠመለት ጄኔሬተር ይመስላል። እና ዘፋኞች ዘፈናቸውን በምልክት ቋንቋ እንዲያጅቡ ይገደዱ ነበር።